በጌታ የተወደዳችሁ ወንድሞችና እህቶቼ እንደምን አላችሁ? እግዚአብሔር አምላክ በሕይወትና በጤንነት በሰላም ጠብቆ ለዚህ ጊዜ ስላደረሰን የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። የመጨረሻው ዘመን ክስተቶች የሚለውን መጽሐፍ ማጥናት ከጀመርን አንድ ሳምንታችን ነው። ባለፈው በመጽሐፉ ምዕራፍ 1 ላይ የተቀመጡ ሐሳቦችን ተመልክተን ነበረ። ዛሬ ደግሞ በምዕራፍ 2 ላይ ያሉ ዋና ዋና ነጥቦችን የምንመለከት ይሆናልና ሁለተኛው ምዕራፍ የምናገረው ምንድነው? የክርስቶስ በቶሎ የመመለስ ምልክቶች ይላል። የክርስቶስ በቶሎ የመመለስ ምልክቶች። እንጸልይ። የተናገርካቸው ትንቢቶች ሁሉ እውነተኛ ስለሆኑ ዛሬም ድረስ በሕይወታችን ምስክር ስለሆኑ ቅዱስ አባታችን ሆይ እናመሰግናለን። በዚህ ሰዓት ደግሞ እነዚህ ምልክቶች እንድንረዳ እንድንገነዘብ በጻፍክልን መጽሐፍ አማካይነት ቃልህን በምናጠናበት ጊዜ ልባችንና አእምሯችን ለቃልህ የተከፈተ እንዲሆን እማጸናሃለሁ። ጌታ አምላኬ ሆይ የመረጃ ቋት እንድንሆን ሳይሆን ከነዚህ መረጃዎች የተነሳ ሕይወታችንን ለመንግስትህ ገጣሚ ለማድረግ በየቀኑ የቅድስናን ሕይወት እንድንለማመድ እርዳን። ቀናችንን በኢየሱስ ስም ባርክልን። በጌታ በክርስቶስ ኢየሱስ ዘላለማዊ ስም አሜን። ክርስቶስ በዚህ ምድር ላይ በነበረበት ጊዜ በጣም ትኩረት ሰጥቶ ካስተማራቸው ትምህርቶች መካከል ስለ ዳግም ምጽአቱ የተናገራቸው ትንቢቶች ናቸው። እነዚህ ትንቢቶች መጠናቸው በጣም ብዙ ደግሞ የሚሸፍኑት የጊዜ ርዝመትም ከዛ ክርስቶስ ከነበረበት ጀምሮ እስከ ዳግም ምጽአቱ ስለሆነ በጣም ረጅም ጊዜ ወይም ደግሞ ለ2000 ዓመታት ያህል ጊዜ እየተፈጸሙ የመጡ እጅግ በጣም ሰፊ የሆኑ ሐሳቦችና ትምህርቶች እንደሆኑ እንመለከታለን። በሆነ ጊዜ ላይ ሆኖ የሚያልፉ ነገሮች ሆነው ቢሆን እንደው በቃ አይደል የክርስቶስ አስተምሮ በጣም ቀላል ነው ልንል እንችል ነበር። ግን ዘመናትን ጠብቀው ከዛ ከ70 ዓመተ ምህረት ጀምሮ ከኢየሩሳሌም መጥፋት ጀምሮ እስከ ክርስቶስ ዳግም ምጽአት ያለውን ጊዜ የሚሸፍኑ እጅግ በጣም ታላላቅ የሆኑ ትንቢቶችን ጌታ ኢየሱስ ክርስቶስ ተናግሯል። እነዚህ ነገሮች ደግሞ የየራሳቸውን ጊዜ ጠብቀው በቅደም ተከተላቸው ሳይስቱ ቀን እንኳን ሰዓት ደቂቃ ሳያሳልፉ መፈጸማቸው እጅግ በጣም የሚያስደንቅ ያደርጋል። ስለ ኢየሩሳሌም ጥፋትና የሰው ልጅ ወይም ደግሞ ኢየሱስ ክርስቶስ ከመምጣቱ በፊት ስለሚከሰቱ ምልክቶች ክርስቶስ ደቀ መዛሙርቱን አስጠንቅቆ ነበር ይላል መጽሐፉ ላይ። በማቴዎስ ወንጌል 24ኛው ምዕራፍ በሙሉ ከዚህ ክስተት በፊት የሚፈጸሙ ትንቢቶችን የሚመለከት ሲሆን የኢየሩሳሌም ጥፋት ደግሞ በመጨረሻ ዓለም በሞላ በታላቅ እሳት እንደሚጠፋ በምሳሌነት የሚያሳይ ነው። ያኔ በ70 ዓመተ ምህረት ኢየሩሳሌም ስትጠፋ እሳት ሲንቀለቀል ያንን ማንም ሰው ሊያጠፋው ሊያፈርሰው አይችልም የተባለን መቅደስ ድንጋይ በድንጋይ ላይ ሳይቀር ሲፈርስ ስንመለከት እሳት ከቤተ መቅደሱ ጉልላቶች ላይ ወደ ታች እንደ ጎርፍ ሲወርድ ስንመለከት ምድር እና በእርሷ የተደረገ ሁሉ በታላቅ ትኩሳት ይቀልጣል ያለውን የጴጥሮስን ንግግር የሚደግም መሆኑን እንመለከታለን። ዛሬ ምድር እጅግ በጣም ግዑዝ፣ እጅግ በጣም ሰፊ፣ እጅግ በጣም ግዙፍ ፍጥረት እንደሆነች እንመለከታለን። ውሃ አንድ ሶስተኛው ውሃ እንደሆነ አብዛኛው የመሬት ክፍል ውሃ እንደሆነ እሳት ከየት ይመጣል ልንል እንችላለን። የሚገርማችሁ እሳት በመሬት ውስጥ አለ። መሬት ውስጥ እሳት አለ። የመሬት መካከለኛው ክፍል ቅልጥ ነው። እንደ እሳት ፈሳሽ የሚፈስ ነገር አለ። የዚህ አመላካች ያው እንግዲህ የዓለማችን ሁሉ እምብርት ማስተንፈሻ ቦታ በኢትዮጵያ ኤርታሌ በሚባል ቦታ ነው። ያ የዓለም ሁሉ እሳት የሚወጣበት ወይም ደግሞ ምድር የምትተነፍስበት መተንፈሻዋ ቦታ ሆኖ እንመለከታለን። ከዛ ውጪ እሳተ ገሞራ በየቦታ ሲፈነዳ እንመለከታለን። እነዚህ ሁሉ ነገሮች ምንድን ናቸው? እግዚአብሔር የጦር መሳሪያዎቹ በሰማይ ብቻ ሳይሆን በምድር ውስጥ እንዳሉ የምንመለከት ነው የሚሆነው። ክርስቶስ በደብረ ዘይት ተራራ
ከእርሱ ዳግም ከመምጣቱ በፊት የሚከሰቱ አስፈሪ ፍርዶችን አንድ በአንድ ዘርዝሮ ነው የተናገረው። ምንድነው ያለው? ጦርን የጦርን ወሬ ትሰሙ ዘንድ አላችሁ። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል። ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የሚጣር መጀመሪያ ናቸው አለ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እስከ 8። አሁን ጦርና የጦር ወሬ የተባለውን ትንቢት ራሱ ስንመለከት ይሄው ዛሬም እየተፈጸመ ያንም ተፈጽሟል። በዘመናችን ሁሉ ምድር ካስተናገደቻቸው እጅግ በጣም ታላላቅ ጥፋቶች መካከል ጦርነትና የጦርነት ወሬ ነው። ዛሬማ እያንዳንዱ ቤት ሳይቀር በጦርነትና በጦርነት ወሬ ውስጥ ይገኛል። እያንዳንዱ ቤት፣ የተማረውም ያልተማረውም፣ የፖለቲከኛውም ተራውም ህዝብ የኔቢጤው ሁሉም ሰው ክርስቲያኑም ክርስቲያን ያልሆነው በሙሉ በዚህ የጦርነት አውድማ ውስጥ እንዳለ እንመለከታለን። አካላዊ ጦርነት ሌላ ነው። አእምሮአዊ ጦርነት ደግሞ ሌላ ራሱን የቻለ እንድምታ እንዳለው እንመለከታለን። ሌሎችንም ነገሮች ህዝብ በህዝብ ላይ ዛሬ ሰው በሰው ላይ ግለሰብ በግለሰብ ላይ ነው ዛሬ እየተነሳ ያለው አይደል እንዴ? ህዝብ በህዝብ ላይ ትልቅ ነው። መንግስት በመንግስት ላይ ትልቅ ነው። ይህ ዛሬ ደግሞ ቤተሰብ በቤተሰብ ላይም እንደውም አጠር ያለ ትንሽ ነው፣ ዩኒቱ ትንሽ ነው ልንል እንችላለን። ግለሰብ በግለሰብ ላይ የመጨረሻው የሚሆነው ሰው የራሱ ጠላት ይሁን ራሱን ተመልሶ የሚያጠፋ እስኪሆን ድረስ ጦርነቱ በዚህ አይነት መልኩ ሲፋጠንና ሲከናወን ነው የምንመለከተው ማለት ነው። ለዚህ ትንቢቶች የኢየሩሳሌም ጥፋት ከፍል ፍጻሜ ቢያገኙም ቀጥተኛ ተፈጻሚነት የሚያገኙት በመጨረሻዎቹ ቀናት እንደሆኑ እንመለከታለን። ስለዚህ ስለተነገሩ ምልክቶች እስቲ አንዳንዶቹን በሰማይ ላይ ስለታየው ምልክት ስንመለከት ታላቁ ጳጳሳዊ ስደት ሲጠናቀቅ ፀሐይ እንደሚጨልም ጨረቃ ብርሃን እንደማሰጥ ክርስቶስ ተናግሮ ነበር። ልክ እንደዛው ነው የሆነው። ቀጥሎም ከዋክብት ከሰማይ ወደ ምድር እንደሚወድቁ ክርስቶስ ተናገረ። በማቴዎስ ወንጌል ምዕራፍ 24 32 እና 33 ላይ እንዲህ ብሎ ነበር የተናገረው። ምሳሌውን ከበለስ ተማሩ፣ ጫፏ ስለሰልስ ቅጠሏም ሲያቆጠቁጥ የዛን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ሲታዩ በደጅ እንደቀረበ እወቁ። አዎ አሁን ልብ ልንል የሚገባን ነገር ምንድን ነው? የሰው ስኬጁል እና የእግዚአብሔር ስኬጁል ተመሳሳይ አይደለም። እግዚአብሔር ረጅም ጊዜ ነው ብሎ የሚጠራውና ሰው ረጅም ጊዜ ነው ብሎ የሚጠራውን ነገር በአንጻራዊነት ልንመለከት ያስፈልጋል። ለሰው 10 ዓመት የእድሜው አንድ ምናምኖኛ ነው። ለእግዚአብሔር ግን 10 ዓመት ማለት ምናልባት ሴኮንዶች ወይም ደቂቃዎች ሊሆን ይችላል። እግዚአብሔር አንድን ነገር ስናገር የምናገርበትን አውድ በእግዚአብሔራዊ አውድ አድርገን ነው ልንሰማ የሚገባን እንጂ ለኔ 70 ዓመት በጣም ረጅም እድሜ 80 ዓመት 100 ዓመት ከሞላማ በጣም ብዙ ዓመት ኖረ ተብሎ የምነገር ሰው በምነገርበት ጊዜ የእግዚአብሔርን በመቶዎች በሺዎች የሚቆጠሩ የዓመታትን እቅድ በምንመለከትበት ጊዜ ረዘመ አጠረ ብለን ልንፈርጅ በፍጹም አይገባም። ስለዚህ ክርስቶስ የመምጫውን ምልክቶች ሰጥቷል። የእርሱ መምጫ ሲቀርብና በደጅ ሲሆን እንደምናው ተናግሯል። ይህ ሁሉ እስኪሆን ድረስ የትውልድ አያልፍም። እነዚህ ምልክቶች ሆነው አልፏል። ታላቁ ተጋድሎ የሚለውን መጽሐፍ 606 እስከ 608 አልፎ ደግሞ 333 ይቅርታ ታላቁ ተጋድሎ 306 እስከ 308 አልፎ 333 እና 334ን ተመልከቱ ይላል በመጽሐፉ ላይ ይጠቁማልና አሁን የጌታ መምጣት ቅርብ መሆኑን በእርግጠኝነት የምናውቅበትን መንገድ እግዚአብሔር አምላክ አሳውቆናል። በምን? በእነዚህ ትንቢቶች ምልክት ምክንያት ማለት ነው። ይሄ በሰማይ ላይ ስለሚሆነው በምድር ላይ ስለሚሆኑ ምልክቶች ሲናገር ደግሞ ኢየሱስ እንዲህ ነው ብሎ የተናገረው በፀሐይ በጨረቃ በከዋክብት ምልክት ይሆናል። በምድር ላይም አሕዛብ ከባህሩና ከሞገዱ ድምፅ የተነሳ እያመነቱ ይጨነቃሉ። በማቴዎስ ወንጌል ምዕራፍ 21 25 በሉቃስ ወንጌል ማለት ነው። በማቴዎስ ወንጌል 24 29 እና ማርቆስ 13 24 እስከ 26 አልፎ ዮሐንስ ራዕይ ምዕራፍ 6 ከ12 እስከ 17 ስንመለከት እነዚህን በምድር ላይ ያሉ ነገሮች በሙሉ ተፈጥሯዊ ይዘታቸውን እየለቀቁ እንደሚሄዱ ክርስቶስ ተናግሯል። ተፈጥሯዊ ይዘታቸውን እንደሚለቁ ተፈጥሯዊ ይዘታቸውን ለቀው ወዳልተፈለገ አቅጣጫ ነገሮች እንደሚሄዱ ሰዎች ዛሬ ከባህሩና ከሞገዱ ድምፅ እየተነሳ እያመነቱ ይጨነቃሉ።
ዛሬ የባህሩና የሞገዱ ድምፅ የሚባለው እኮ የህዝብ ንቅናቄ ባህር በህዝብ ነው የሚመስለው አይደል? በቃ ይጨነቃል ሰው ዛሬ ነገ ምን ይሆናል የሚለው እነዚህም ነገሮች ዛሬም ተፈጻሚነቱን ሲያገኙ እንመለከታለን። ሳይንስ ኦፍ ዘ ታይምስ በሚለው መጽሐፍ ላይ እንዲህ ይላል፣ ህዝቦች በአመፅ ውስጥ ናቸው፣ ግራ የሚያጋቡ ጊዜያት በላያችን ናቸው። በምድር ላይ የመጡ ካሉ ነገሮች የተነሳ የሰው ልብ እየደከመ ነው። ነገር ግን በእግዚአብሔር የሚያምኑ ሰዎች በወጀቡ መካከል እኔ ነኝ አትፍሩ የሚለውን የእግዚአብሔርን ድምፅ ይሰማሉ። ክብር ለእግዚአብሔር ይሁን። በቃ ሁከትን ብቻ ሳይሆን የእግዚአብሔርን ድምፅ እንሰማለን። መቼ? እግዚአብሔር ጋር ጊዜ ለማሳለፍ ፈቃደኛ ስንሆን። ቀጥሎ ያለው መጽሐፍ ላይ በሰማይ መጽሐፍት ውስጥ እንግዳና አስደናቂ ታሪክ እየተጻፈ ነው። ከታላቁ የእግዚአብሔር ቀን ትንሽ ቀድመው እንደሚከሰቱ የተነገሩ ክስተቶች በዓለም ላይ ያለው ሁሉ ነገር በመራወጥ ላይ ነው። ባልተረጋጋ ሁኔታ ውስጥ ነው ያለው። እስቲ የተረጋጋ ነገር ካለ ማንሳት እንችላለን። ምንድን ነው? ህዝብ አልተረጋጋም፣ ኢኮኖሚ አልተረጋጋም፣ መንግስታት አልተረጋጉም፣ ግለሰቦች አልተረጋጉም፣ ትዳር አልተረጋጋም፣ መሬት አልተረጋጋችም፣ ዝናቡ፣ ፀሐዩ፣ ጨረቃው እያንዳንዱ ነገር የምናወጥ ነገር ነው የሚያሳይ። ይሆናል ተባለ። ይኸው እኔና እናንተ የዓይን ምስክሮች ነን። ሌላኛ ኢየሱስ የተናገረው ስለ ሐሰተኛ ነቢያት ነው። ኢየሱስ የኢየሩሳሌም ጥፋት ምልክቶች ከሆኑ ነገሮች አንዱን እንዲህ በማለት ገልጾ ነበር። ብዙ ሐሰተኛ ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ። ማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ ሐሰተኛ ነቢያት ሰዎችን እያሳቱና ብዙዎችን ወደ ምድረ በዳ እየመሩ ተነስተዋል። አስማተኞችና መተተኞች ተአምራዊ ኃይል እንዳላቸው በመናገር ህዝቡን ወደ ተራራማ ብቸኛ ስፍራዎች እንዲከተሏቸው አስበዋል። ይህ ትንቢት የተነገረው ስለ መጨረሻዎቹ ቀናትም ጭምር ነው። ይህ ምልክት የተሰጠው እንደ ዳግም ምጽአት ምልክት ነው ይላል በዚህ መጽሐፍ ላይ። የዳግም ምጽአት ምልክት ነው። በሐሰት ነን የሚሉ ንግግሮች ያጋጥማል። ነብይ ነኝ፣ አምላክ ነኝ፣ ኢየሱስ ነኝ ሞልተዋል አይደል? ዛሬ በእኛ ዘመን ነብይ ነኝማ በቃ ታፔላው ሁሉ ነብይ ነው የሚለው። ነብይ የከሌ ነው ነን። በሐሰት ነን ሳይጠራቸው እግዚአብሔር፣ ሳይልካቸው እግዚአብሔር፣ መልእክት ሳይሰጣቸው እግዚአብሔርን ራሱ ሳያውቁት ነን። ለማን? ለእግዚአብሔር ነን። ሐሰተኞች ነቢያት ይነሳሉ። ሐሰተኛ ህልሞችና ራእዮች ይኖራሉ። ነገር ግን ቃሉን ስበኩ፣ በቃሉ ውስጥ ካለው ከእግዚአብሔር ድምፅ ወደ ሌላ አትወሰዱ ይላል። በቃ ማስጠንቀቂያው ይሄ ነው። በዚህ መጣ፣ በበረሃ መጣ፣ በፈውስ መጣ፣ በልሳን መጣ፣ በተአምር መጣ፣ በእሳት መጣ፣ በመገለጥ መጣ፣ በውሃ ላይ ተራመደ። የእግዚአብሔር ቃል አትሂዱ፣ አትስሙ። ይህንን መስማት ለእኛ ተገቢ አይደለም። እግዚአብሔር የተናገረ መልእክቱ፣ ትንቢቱ በቃሉ ውስጥ አለ። ከዚህ ሌላ ነቢይ መነሳት ካስፈለጉ እግዚአብሔር አምላክ ራሱ ያስነሳል። እኛን ወደ ሰማይ ሊመራ የሚችል ብርሃን ከእግዚአብሔር ከአምላካችን እንደተሰጠን ማመን፣ መረጋጋትና መጽናት ያስፈልገናል። በተለየ ሁኔታ ከእግዚአብሔር እንደተማሩ የሚናገሩና ሌሎችን ለመምራት የሚሞክሩ ሰዎችን እንዳይ ተደርጌያለሁ። እነዚህ ሰዎች ስለ ስራ ካሏቸው የተሳሳቱ ሐሳቦች የተነሳ እግዚአብሔር በፍጹም ያልሰጣቸውን ስራ ይሰራሉ። የዚህ ውጤትም ውዝግብ ነው። ያንዳንዱ ግለሰብ እግዚአብሔርን ፈቃድ ለመረዳት እግዚአብሔርን በእውነተኛ ልብ ተግቶ ይፈልግ። በቃ ስለኔ እግዚአብሔር ለሌላ ሰው ልናገር አያስፈልገውም። ምክንያቱም እኔም እንደሱ ሰው ነኝና እግዚአብሔር እኔም ልናገረኝ ይችላል። ምናልባት የተለየ መልእክት ያለው ሰው ካለ እግዚአብሔር አምላክ በመካከላችን ልክ እንደ ሙሴ የሚያስነሳው ሰው ካለ እሰየው፣ ደስ ይላል። ነገር ግን ስለኔ ሄዱ ለእገሌ በዚህ ሂድ፣ እገሊትን አግባ፣ እገሌን አግባ፣ በዚህ መንገድ ውጣ፣ ይህን ታገኛለህ፣ በዚህ መንገድ ትሄዳለህ፣ እዚህ ሀገር ነው የምትኖረው፣ አያስፈልገውም እግዚአብሔር እንደዚህ ብሎ ለመናገር። ሲጀመር የእግዚአብሔር የእቅዱ አካልም አይደለም። ይሄ የወንጌል ተልእኮም አይደለም። እግዚአብሔር በምንም አይነት ተአምር እንደዚህ አይነት መልእክት ለማንም ሰው ሰጥቶም አያውቅም፣ ወደፊትም አይሰጥም።
እዛ ከሐሰተኛ ነቢይ ጋር የነበረ ልምምድ ይልና አንድ ክፍል አለና አንድ ሰው እዛ አውስትራሊያ በነበሩበት ጊዜ ወደ እነሱ እንደመጣ ትናገራለች። ከዛ በጣም በምሽት ነው የመጣውና ላገኘው አልፈለኩም ነበር፣ ግን ሌሊቱን ከኛ ጋር አድርጎ ጠዋት ቁርስ ከበላ በኋላ ጠዋት ነገሮችን እንደምናደርግ ነገርኩት ትላለች። ከዛ በኋላ ሰውየው ምንድነው ያለው? መጽሐፍ የላችሁም፣ የመዝሙር መጽሐፍ የላችሁም ብሎ ጠየቀናል። ከዛ በኋላ አንድ መዝሙር ከዘመርን በኋላ መልእክት አለኝ። ምንድነው መልእክቱ ተብሎ ሲባል በቃ አሁን የሕያዋን ፍርድ ተጀምሯል ብሎ መናገር ጀመረ። ከዛ ደግሞ ምንድነው ያለችው? ወንድሜ ሆይ አእምሮ ትክክል አይደለም፣ አእምሮ ትክክል አይደለም። ለዚህ እስቲ ልነግረን የፈለግከው ነገር ካለ ንገረን። አሁን በጣም ነርቨስ ሆኗል፣ ኤግዛይትድ ሆኗል፣ መናገር የፈለገ ነገር አለ። ግን እግዚአብሔር አምላክ ለነብይቱ ይህንን ነገር አስቀድሞ ገልጾ ስለነበረ በቃ መጨነቁን ስለተመለከተች አንተ አእምሮ ከመጠን በላይ ተጨንቋል፣ ስለ ስራ ያለ መረዳት የተሳሳተ ነው፣ ያልከው አብዛኛ ነገር ከመጽሐፍ ቅዱስ ጋር የሚስማማ ስላለ ከቃሉ ጋር የሚስማማ እያንዳንዱ ቀን እናምናለን። ነገር ግን በውስጥ ያለው ግለት ከልክ ያለፈ ነው፣ ለኛ ያለህን ነገር ተናገር አልኩት። በዛን ጊዜ ምንድነው የተናገረው? ወደ ባትል ክሪክ አሁኑኑ መሄድ አለብን። ባትል ክሪክ ማለት ሌላ ሀገር ማለት ወደ አሜሪካ፣ ከአውስትራሊያ ወደ አሜሪካ ሄደን ይህንን ስራ እንድንሰራ እግዚአብሔር ጠይቆኛል። አይ አለ ጌታ የሰጠንን ስራ ገና አላለቀም። ስለዚህ እዚህ ቦታ ያለውን ስራው ስንጨርስ በሱ ምርት ወደዛ እንደምንሄድ እግዚአብሔር ምርት ይሰጠናል። አሁን ግን በዚህ ጊዜ እንደዚህ እንድናደርግ እግዚአብሔር የሚጠይቀን ምክንያት የለም አልኩት ትላለች። እኛ ብንሆን በቃ አንድ ነገር መጣ ከተባለ በቃ አቧራ ነው የምናስነሳው አይደለ? የእግዚአብሔር ቃል ላይ ምን ይላል? እንዴት ነው የተጻፈው? እንዴት ነው የምናነበው? ምን ትርጉም ነው ያለው? አንድ ሰው ተነስቶ ቢመጣ ምንድነው ማድረግ ያለብን የሚለውን ነገር ለማለት እንቸገራለን። ለዚህ ምንድነው መነሻችን ሊሆን የሚገባው? በእግዚአብሔር ቃል ላይ በሁለት እግራችን ተተክለን መቆም ያስፈልገናል። በእግዚአብሔር ቃል ላይ መቆም ያስፈልገናል። በእግዚአብሔር ቃል ላይ በትክክል ስንቆም ሰው የጮኸን ቢመጣ፣ እያለቀሰን ቢመጣ፣ ቀስ እያለን ቢመጣ፣ እየሳቀን ቢመጣ፣ የፈለገነት ይዘት ይዞ ቢመጣ መቋቋም የምንችልበትን ጉልበት እናገኛለን። አንዳንድ ጊዜ ሰዎች ተነስተው በሆነ መንገድ ብቻ የሆነ ነገር እንዳላቸው ለመናገር ያስመስላሉ። በእግዚአብሔር ቃል ላይ መቆም ያስፈልገናል። ሌላኛው የዘመን መጨረሻ ምልክት ምንድነው? ሆዳምነት፣ መሻትን አለመግዛት። ሆዳምነት ወይም ደግሞ ከልክ በላይ መብላት እና መጠጣት፣ መሻትን አለመግዛት በዓለማችን ላይ ላለው ታላቅ ህገወጥነት፣ ምግባረ ብልሹነት መሰረት ነው። ሰይጣን ይህን ስለሚያውቅ ወንዶችና ሴቶች ጤናቸውን እንዲያውም ህይወታቸውን ጭምር መስዋዕት በማድረግ የምግብ ፍላጎት እንዲያረጉ ያለማቋረጥ ይፈትናቸዋል። በዓለም ዘንድ መብላትን፣ መጠጣትና መልበስ የህይወት ዓላማ ሆኗል። ይህን የሚመስሉ ነገሮች ከውሃ ጥፋት በፊት ነበሩ። ይህ ማባከን የምድር ታሪክ በቶሎ እንደሚዘጋ ከሚያመለክቱ ግልጽ ምልክቶች አንዱ ነው ትላለች። ምን ማባከን? በምን? በመብላት፣ በመጠጣት፣ በመልበስ ማባከን። አንዳንድ ሰዎች አሉ ፉድ አዲክትድ ወይም ፉድ አዲክሽን ይባላል፣ የምግብ ሱስ። አንዳንዶች ደግሞ የመጠጥ ሱስ፣ ሌሎች ደግሞ የልብስ ሱስ። እኔ አንዳንድ እህቶችማ ይገርሙኛል። ይገዛሉ፣ ያስቀምጣሉ፣ ይገዛሉ፣ ያስቀምጣሉ፣ ይገዛሉ፣ ያስቀምጣሉ፣ ይገዛሉ፣ ያስቀምጣሉ። እማቃቸዋል። አንድ ጊዜ ሄደው 20-30 አይነት ልብስ ገዝቶ ይመጣል፣ ግን አንዱንም አይለብሱት። ይህ ሻግታል፣ እዛው ብል ይጨርሰዋል። ይሄ ምንድነው የሚባለው? ሱስ። ይሄ ምንድነው? የምድር ታሪክ ለመዘጋቱ፣ ቶሎ ለመዘጋቱ አንዱ ምልክት ነው። የትንቢት መንፈስ ከውሃ ጥፋት በፊት ለነበረው ዓለም የሰጠው ስዕል ለዘመኑ ማህበረሰብ በፍጥነት እየተጣደፈ በመሄድ ያለበት ሁኔታ በትክክል ይወክላል። ጌታ በቅርብ እንደሚመጣ እናውቃለን። ዓለም በፍጥነት በኖህ ዘመን እንደነበረው ዓለም እየሆነ ነው። ራስን ፍላጎት ለማሟላት አልፎ ተሰጥቷል። ከልክ በላይ መብላትና መጠጣት የተለመደ ነገር ሆኗል። ሰዎች ይህን ስሙ፣ ሰዎች የሚያሳብዳቸውን መርዘኛ የሆነ አስካሪ መጠጥ እየጠጡ ነው አይደለም እንዴ? የሚያሳብዳቸውን
የሚያሳብድ ሰዎች እኮ ዛሬ አብደዋል አይደል እንዴ? ሌሊቱን ሙሉ ሲጠጡ ያድራሉ። አረ እንደው እግዚአብሔር የፈጠረ ፍጥረት ስለሆነ ነው ያለነው እንጂ እንደው ሰው ሰራሽ ብንሆን እኮ አልቀናል። በዚህ አይነት ሁኔታ አልቀን ነበር። በኖህ ዘመን አብዛኛው ሕዝብ እውነትን የሚቃወም ስለነበረ በውሸት ልምድ የተሞላ ነበር። ምድሪቱ በሁከት ተሞልታ ነበር። ጦርነት፣ ወንጀልና ግድያ በዛ ዘመን የተለመደ ዕለታዊ ተግባር ነበር። ከክርስቶስ ዳግም ምጽአት በፊትም እንዲሁ ይሆናል። በቃ እንግዲህ ተመልከቱ፣ በየሀገራችሁ ተመልከቱ፣ በየሀገራችሁ፣ በየጎጣችሁ፣ በያላችሁበት ቦታ ተመልከቱ። ምንድነው? ምድሪቱ በሁከት ተሞልታ ነበር በኖህ ዘመን። ጦርነት፣ ወንጀልና ግድያ በዛ ዘመን የተለመደ የዕለት ተግባር ነው። ከክርስቶስ ዳግም ምጽአት በፊትም እንዲሁ። በቃ አሁን እኮ ክርስቶስ ሊመጣ ነው። አሁን ነው በቃ። ይሄ አይደል እንዴ? ከዛሬ 10 ዓመት 15 ዓመት በፊት እኮ አንድ ሰው ሲሞት እኮ ሰው ነው የሚለው። እንዴት ይባላል? ዛሬ ማን ይገርማል? ምን የሚያስገርም ነገር አለ? በጣም በሚያስገርም ሁኔታ ላይ ነው ያለ ነው። የሰራተኛ ማህበራት ፍላጎቶቻቸው ካልተፈጸሙላቸው በፍጥነት ለሁከት ይነሳሳሉ። የምድር ነዋሪዎች ከእግዚአብሔር ጋር ተስማምተው እየሄዱ አለመሆናቸው ከጊዜ ወደ ጊዜ ግልጽ እየሆነ ነው። ሰይጣን የጦር መሪነት ስር ተሰልፈው ያሉትን የክፋት ሰራተኞች ቀጣይነት ያለው ሰልፍ ምንም አይነት ሳይንሳዊ ንድፈ ሐሳብ ማብራራት አይችልም። በእያንዳንዱ ለአመፅ መነሳት በተነሳሳ ቡድን ውስጥ ሰዎች የሁከት ተግባራት እንዲፈጽሙ ለማነሳሳት ክፉ መላእክት ስራ ላይ ናቸው። በቃ ሰይጣን እነዚህን ሰልፎች የሚመራው ሰይጣን፣ ደቡብ አፍሪካ የሚመራውን ሰልፍ የሚመራው ሰይጣን፣ በአሜሪካና በኢራን መካከል ያለውን ሰልፍ እየመራ ያለው፣ በዩክሬንና በራሽያ መካከል ያለው፣ በመካከለኛው ምስራቅ ያለው፣ በአፍሪካ ውስጥ ያሉትን ግጭቶች በሙሉ በበላይነት እየመሩ ያሉት ጄኔራሎች የሰይጣን ጄኔራሎች ናቸው። የሰዎች የተዛባ አመለካከትና ጭካኔ እግዚአብሔር ራሱን በግርማ እስከሚገልጥበት ከፍታ ይደርሳል። በቅርቡ የዓለም ክፋት በኖህ ዘመን እንደነበረው ከገደቡ ይደርስና እግዚአብሔር ፍርዶቹን ያፈሳል። በቅርቡ። ይሄ የተጻፈው መቼ ነው? 1903 ዓመተ ምህረት 100 ዓመት አልፎታል። በቅርቡ ቅድም እንደተናገርኩ የእግዚአብሔር እስኬጁል እንደኛ እስኬጁል አይደለም። የእግዚአብሔር ፕሮግራም እንደኛ ፕሮግራም አይደለም። ስለሆነ ነው እንጂ እስካሁን ድረስ ምድር መጥፋት ነበረባት። አሁን ግን በቅርቡ እግዚአብሔር ያንን ነገር ያደርጋል። ስለ ግድያና ዝርፊያ የምንሰማቸው አሰቃቂ ዘገባዎች፣ የባቡር መንገድ አደጋዎችና የሁከት ተግባራት የሁሉም ነገር መጨረሻ ቅርብ የመሆኑን ታሪክ ይናገራሉ። አሁኑኑ ለጌታ ዳግም ምጽአት መዘጋጀት አለብን። ሌላኛው ጦርነቶችና መቅሰፍቶች ናቸው። ጦርነቶችና መቅሰፍቶች። ስለዚህ ነገር በምናነሳበት ጊዜ በመጽሐፍ ቅዱሳችን ላይ በትንቢት መንፈስ ተጽፎ የምናገኛቸው ሐሳቦች ምንድን ናቸው? አሁን ያለንበት ጊዜ ይሄው በቃ እንደምናነበው እንደምንሰማው ነው እየሆነ ያለው። እንዲህ ነው እዚህ ቦታ ላይ የተጻፈው። አውሎ ነፋሱ እየመጣ ስለሆነ ለእግዚአብሔር በመናዘዝና በጌታችን በኢየሱስ ክርስቶስ በማመን ለቁጣው መዘጋጀት አለብን። እግዚአብሔር ምድሪቱን በአሰቃቂ ሁኔታ ሊያናውጥ ይነሳል። በሁሉም አቅጣጫዎች ችግሮች እናያለን። በሺዎች የሚቆጠሩ መርከቦች ወደ ባህር ጥልቀት ይወረወራሉ። የባህር ኃይሎች ይሰምጡና በሺዎች የሚቆጠሩ ሰብአዊ ሕይወቶች ይሰዋል። የሰደድ እሳቶች በድንገት ይነሱና ማንኛውም ሰብአዊ ኃይል ሊያጠፋቸው አይችልም። የምድር ቤተ መንግስቶች በእሳት ነበልባል ይወድማሉ። የባቡር አደጋዎች ደጋግመው ይደርሳሉ። የመኪና አደጋ ማለት ይቻላል። በዚህ ቦታ ላይ ግራ መጋባት፣ ግጭትና ለአፍታ እንኳን ማስጠንቀቂያ ሳይሰጥ የሚከሰት ሞት በትልልቅ የጉዞ መስመሮች ላይ ይከሰታል። ፍጻሜው ቅርብ ነው። የምህረት በር የተዘጋ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። አሁን ከላይ ያነበብኩት ይሄኛው አንቀጽ ስንመለከት ዛሬ ቁልጭ ብሎ የሚታይ ነገር። በቃ ማንም ሰው ይሄን ነገር ለመረዳት ጉግል ማድረግ አያስፈልገው፣ ትንቢትን ማጥናት አያስፈልገው፣ ሌላ ምንም ነገር ማየት አያስፈልገው። ቀጥታ መጽሐፍ ቅዱስ ላይ የተጻፈውን ነገር ተመልክቶ ይሄንን ቃል ስንመለከት ይሄው
እንደውም ዛሬ እየተፈጸሙ ያሉ ከዚህ የባቱ እጅግ በጣም የረቀቁ ነገሮች እንመለከታለን። በእነዚህ የመጨረሻዎቹ የምድር ታሪክ ትዕይንቶች ወቅት ጦርነት ከቁጥጥር ውጭ ይሆናል። አስቡት እንግዲህ ትላንትና ማታት ቁጭ ብለው ተፈራርመው ከዚህ በኋላ ጦርነት እናደርግም ብለው ዛሬ በጣም ሲሪየስ የሆነ ጦርነት ለማድረግ ሲተኳኩሱ እንመለከታለን። ምንድነው የሚያደርገው? በእነዚህ በመጨረሻዎቹ የምድር ታሪክ ትዕይንቶች ወቅት ጦርነት ከቁጥጥር ውጭ ይሆናል። ቸነፈር፣ መቅሰፍትና ረሃብ ይሆናል። ጥልቅ የውሃ አካላት ወሰናቸውን አልፈው ያጥለቀልቃል። በእሳትና በጎርፍ ንብረትና ሕይወት ይጠፋል። ክርስቶስ እርሱን ለሚወዱ ሊያዘጋጅላቸው ለሄደው መኖሪያዎች መዘጋጀት አለብን። በቃ ይሄ በእያንዳንዱ ነገር ጀርባ፣ በእያንዳንዱ ትንቢት ጀርባ፣ በእያንዳንዱ ክስተት ጀርባ ምንድነው ለኛ ያለው መልእክት? ተዘጋጅ። በቃ ተዘጋጅ። ሌላ ምንም ነገር የለም። እኛም መልእክትን ይሄ አለ አይደለም መረጃዎችን ለሰዎች እንድንሰጥ አይደለም እግዚአብሔር አምላክ ይሄን መልእክት የሚሰጠን መረጃ ለመለዋወጥ አይደለም። እግዚአብሔር የሚሰጠን መልእክት ምንድነው? ተዘጋጁ። በሉቃስ ወንጌል ምዕራፍ 13 ላይ ኢየሱስ አንድ ጊዜ ሲናገር በሰሊሆም ግንብ ወድቆ 50 ሰዎች የሞቱት ከእናንተ የበለጠ ኃጢአተኞች ስለሆኑ ይመስላል። አይደለም፣ ተዘጋጁ። እናንተም ንስሐ ካልገባችሁ ትጠፋላችሁ። እዛ ቦታ ላይ ሄዶ ፈርዖን ደማቸውን ከመስዋዕት ጋር ያደባለቀባቸው ሰዎች በኢየሩሳሌም ከሚኖሩ ሰዎች ሁሉ ኃጢአተኞች ናቸው። አይደሉም። ለምን? ንስሐ ካልገባችሁ ትጠፋላችሁ ብሎ ነበር መልእክት ያስተላልፍ ነበር። ያው ነው በቃ በባህር ላይ የሚጠፉ በምድር ላይ የሚያልቁ በእሳት አደጋ፣ በመኪና አደጋ፣ በባቡር አደጋ፣ በምን አደጋ፣ በጦርነት አደጋ የሚያልቁ ከኛ የከፉ ኃጢአተኞች ስለሆኑ አይደለም። እግዚአብሔር ምንድነው የሰጠን? እድል ነው የሰጠን። ምንድን አደረግ? እንድንዘጋጅበት። አለቀ። በእውነት እግዚአብሔር ይርዳል። ሌላኛው የእሳት አደጋ ነው። የእሳት ኳስ ነው። ባለፈው አርብ ጠዋት ከእንቅልፌ ከመንቃቴ በፊት እጅግ ሳቢ የሆነ ትዕይንት ከፊቴ አልፎ ነበር። ከእንቅልፍ የነቃው መስሎኝ ነበር፣ ነገር ግን በቤቴ ውስጥ አልነበርኩም። በመስኮት እጅግ አሰቃቂ የሆነ ቃጠሎ መለከት ነበር። በቤቶች ላይ ታላላቅ የእሳት ኳሶች እየወደቁ ነበር። እነዚህ ኳሶች የእሳት ቀስቶች በየአቅጣጫው ይወረውሩ ነበር። ያንዳንዱ ይነዱ ነበር። እነዚያን ይነዱ የነበሩ እሳቶችን መቆጣጠር የማይቻል ከመሆኑ የተነሳ ብዙ ቦታዎች እየወደሙ ነበር። የሰዎች ጭንቀት ሊገለጽ የማይቻል ነበር። ከተወሰነ ጊዜ በኋላ ስነጋ ራሴን ቤት ውስጥ አገኘሁ። በአንድ ውብ በሆኑ መኖሪያዎች መካከል ትልቅ የእሳት ኳስ ሲወድቅና በቅጽበት ሲያወድማቸው ተመለከቱ። የሆነ ሰው እንዲህ ሲል ሰማሁ፣ የእግዚአብሔር ፍርዶች በምድር ላይ እንደሚመጡ እናውቅ ነበር፣ ነገር ግን እንዲህ በፍጥነት ይመጣል ብለን አልጠበቅንም ነበር። ሌሎች ደግሞ በጭንቀት እንዲህ አሉ፣ ታውቁ ነበር ወይ? ታዲያ ለምን አልነገራችሁም? እኛ አላወቅንም ነበር። አሁን ጥያቄው ዝግጅቱ ምንድነው? ለሌሎች መናገር ነው። ዝግጅቱ ራሳችንን ብቻ ለማዳን ከሆነ አይሆንም። ወደ ላይ የሚበር አውሮፕላን መቼስ የበረራችሁ ታውቃላችሁ ነው። ወደ ላይ ከመብረሩ በፊት በምድር ላይ ይንደረደራል፣ ወደ ጎን ረዥም መንገድ ይሄዳል። መንደርደር ያስፈልጋል። መንደርደር ምንድነው? ወደ ጎን ሄደን ለሌሎች ለወንድሜቶቻችን የመዳንን ተስፋ ልናበስርላቸው ያስፈልገናል። ሌላኛው የመሬት መናወጥና የውሃ ጥፋት ነው። ጠላት ስራውን ሰርቷል፣ አሁንም እየሰራ ነው። በታላቅ ኃይል ከሰማይ ወርዷል። የእግዚአብሔር መንፈስም ምድርን እየለቀቀ ነው። እግዚአብሔር እጁን ከምድር ላይ አንስቷል። ለዚህም ጆንስ ታውንን ብቻ መመልከት በቂ ነው። ያችን ከተማ ሰይጣን ሙሉ በሙሉ እንዳትኖር እንዳደርጋት አልከለከለም። በ1889 ዓ.ም ለብዙ ቀናት ከዘነበው ዝናብ የተነሳ በጆንስ ታውን የተከሰተው ጎርፍ በግምት 2200 ሰዎች ሕይወታቸውን አጥተዋል። የዚች ምድር ታሪክ እስኪዘጋ ድረስ እነዚህ ነገሮች እየጨመሩ ይሄዳሉ። አሁን ባለፈው ማን ነው የሚባል የጃፓን ሱናሚ በተነሳ ጊዜ 22000፣ ሌላ ጊዜ ሄይቲ ላይ 55000፣ ሌሎች በሌላ ቦታ ላይ ከዛ ቁጥራቸው እጅግ በጣም አምና እንኳን እሳት ነበር ካሊፎርኒያ ላይ ተነስቶ አልጠፋ ያለው። ካቻምና ግን ጎርፍ እጅግ በጣም ብዙ ሰዎችን ነው ያጠፋው።
እየጨመረ ይሄዳል። ታዲያ ከዚህ በላይ እግዚአብሔር ምን አይነት ነገሮችን ለሰው ልጆች መናገር ይችላል? በመሬት ሆድ ውስጥ ተደብቀው ያሉ ነገሮች በመፈንዳታቸው ምክንያት የመሬት ውጨኛው ክፍል ይቀደዳል። እነዚህ ጥንት ነገሮች አንድ ከተለቀቁ ተቀጣሪዎቻቸው የተራቡ ሊከፍሏቸው ከሚገባ ዋጋ በማስቀረት በማግበስበስ ባካበቱት ትልቅ ሀብት ላይ ለዓመታት ይጨምሯቸው የነበሩትን ገንዘቦች ይጠራርጓቸዋል። የሁሉም ነገር መጨረሻ ቅርብ ስለሆነ ሃይማኖታዊ ዓለም በአሰቃቂ ሁኔታ ይነቃነቃል። በአንድ ቅጽበት ጠጠር መሬት ላይ ቆመን በሌላኛው ቅጽበት ምድር ከእግራችን ስር የምናወጥበት ጊዜ አሁን መጥቷል። ባልተጠበቁ ጊዜያቶች የመሬት መናወጦች ይከሰታሉ። በሰደድ እሳት፣ በውሃ ጥፋት፣ በመሬት መናወጥ፣ ታላላቅ ጥልቅ ቁጣዎች፣ በምድርና በባህር የሚከሰቱ መቅሰፍቶች የእግዚአብሔር መንፈስ ሁል ጊዜ ከሰዎች ጋር እንደማይኖር የተሰጠ ማስጠንቀቂያ ነው። ወገኖቼ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ማስተዋሉን ይስጠን። እግዚአብሔር አምላክ አቅምና ብርታት ይሁነን። ይሄ እጅግ በጣም አስፈሪ ጊዜ ነው። ሌላኛው ወንጀል ረሃብና ቸነፈር ነው። ሌላኛው የመጨረሻ ዘመን ክስተት ሰይጣን በከባቢ አየር እየሰራ ነው። ከባቢ አየሩን እየበከለው ስለሆነ አሁንም ሆነ ለዘላለማዊ ሕይወታችን በምንደገፈው በእግዚአብሔር ላይ ነው። አሁን ባለንበት ቦታ ሆነን እጅግ መንቃት፣ ሙሉ በሙሉ መሰጠት፣ ሙሉ በሙሉ መለወጥና ለእግዚአብሔር መቀደስ አለብን። ነገር ግን ሽባ ሆነን የተቀመጥን እንመስላለን። የሰማይ አምላክ ሆይ እባክህን አንቃን፣ እባክህን አንቃን። ዛሬ የጨለማው ኃይላት የህይወትን አልሚ ምግቦች ምንጭ የሆኑትን እንደ አየር ያሉ ነገሮች ሞት አስከታይ በሆነ ቀፋፊ የአየር ጸባይ ዝግብ የማበላሸት አስከፊ ስራቸው እንዳይፈጽሙ እግዚአብሔር አልገደባቸው። ጉዳት የደረሰበት አትክልት ብቻ ሳይሆን የሰውም ህይወት በቸነፈር እየተሰቃየ ነው። እነዚህ ነገሮች እግዚአብሔር ቁጣ ጥና ጠብታዎች ውጤት ናቸው። በዘጸአት ምዕራፍ 3 73 8 32 አንደኛ ዜና ምዕራፍ 14 13 14 ማንበብ እንችላለን። እነዚህ ነገሮች በምድር ላይ መረጨታቸው በቅርቡ ምን ሊሆን እንደሚችል ደብዘዝ ባለ ሁኔታ ያሳዩናል። ረሃብ እየጨመረ ይሄዳል። ቸነፈር በሺዎች የሚቆጠሩ ሰዎችን ጠራርጎ ያጠፋል። ከውጭ የሆኑ ኃይሎችና በውስጥ ሆኖ ከምሰራቸው ሰይጣናዊ አሰራሮች የተነሳ አደጋዎች በዙሪያችን ሙሉ ናቸው። ነገር ግን የእግዚአብሔር የመግታት ኃይል አሁንም እየተተገበረ ነው። መጸለይ አለብን። እጅግ በጣም መጸለይ አለብን። በተለይ አሁን ኢትዮጵያ ያለችበት ሁኔታ እጅግ በጣም የሚያስፈራ፣ ዝናብ የለም። የሚቀጥለው ምን እንደሆነ መገመት ነው። እግዚአብሔር ግን ምንድነው የተባለው በዚህ ቦታ ላይ? የመግታት ኃይሉን እየተገበረ ነው። እናምናለን። በዚህ የእግዚአብሔር መንፈስ በምድር ላይ የተወሰደ እንደሆነ እግዚአብሔር አሳይቶኛል። የእግዚአብሔርን ትእዛዝ መቀበል አልቀበል በማለት ከሚቀጥሉት ላይ የእሱ ጥበቃ በቅርቡ ይነሳል። የማጭበርበር ንግዶች፣ ግድያዎችና የተለያዩ አይነት ወንጀሎች በየቀኑ ወደኛ እየመጡ ነው። አንድ ጊዜ እጅግ በጣም የምንጠላቸው የምንደነግጥባቸው ኃጢአቶች ዛሬ ግን የተለመዱ ሆነዋል። ያስፈራል። የእነዚህ መቅሰፍቶች ውስጥ የእግዚአብሔር ዓላማ ምንድን ነው? ለአፍታ እንኳን ማስጠንቀቂያ ሳይሰጥ መርከቦች ወደ ዘላለማዊ ጥፋት መወርወር ማለት ምን ማለት ነው? አደጋዎች በምድር ላይ በመብዛት ማለት ምን ማለት ነው? ሰዎች ድሆችን በመጨቆን ያከማቿትን ሀብት እሳት ይበላዋል ማለት ምን ማለት ነው? ሕጉን የሚተላለፉትን ትእዛዙን በመጣት በእርሱ ፈንታ የውሸት የረፍት ቀን የሚቀበሉ ሰዎች ንብረት ከጥፋት ለመጠበቅ እግዚአብሔር ጣልቃ አይገባም። የእግዚአብሔር መቅሰፍቶች በምድር ላይ በመውረድ ላይ ናቸው። እነዚህ መቅሰፍቶች ከሰማይ በሆነ የእሳት እስትንፋስ እንደሚሆን እጅግ ውድ የሆኑ ግንባታዎችን በመጠራረግ ላይ ናቸው።
እነዚህ ፍርዶች ክርስቲያን ነን ባዮችን ወደ ሕሊናቸው አያመጧቸውምን? እነዚህ መቅሰፍቶች እንዲመጡ እግዚአብሔር የሚፈቅድበት ምክንያት ዓለም እንዲሰማ ኃጢአተኞች እንዲፈሩና በፊቱ እንዲንቀጠቀጡ ነው። እግዚአብሔር ፍርዶችን የሚያመጣበት ምክንያት ምንድን ነው? ዓለም የእግዚአብሔርን ፍርድ አይቀሬነትን እንዲገነዘብ ነው። እግዚአብሔር እነዚህ መቅሰፍቶች እንዲከሰቱ ሲፈቅድ ዓላማ አለው። ወንዶችና ሴቶችን ወደ ሕሊናቸው መጥራት ከሚጠቀምባቸው መንገዶች አንዱ ነው። እግዚአብሔር በተፈጥሮ በሚፈጸሙ ያልተለመዱ አሰራሮች አማካኝነት ተጠራጣሪ ለሆኑ ሰብአዊ ወኪሎች በቃል ውስጥ የተቀመጠውን ነገር ለመግለጽ ነው። ስለዚህ በእነዚህ ነገሮች መካከል እግዚአብሔር የት ነው ያለው የሚለውን ጥያቄ የምንጠይቅ፣ እግዚአብሔር ነገሮችን በመምራት ላይ ነው ያለው። ስለዚህ እግዚአብሔር በመምራት ላይ ባለበት ጊዜ ራሳችንን ለእግዚአብሔር ምሪት አሳልፈን መስጠት ያስፈልገናል። ሰማይ ለምድራዊ ጉዳዮች ያለው ትኩረት ይላል። እግዚአብሔር የመጀመሪያውን ነፍሰ ገዳይ ሕይወት ለማዳን በመላው ዩኒቨርሲቲ በታላቁ ተጋድሎ ላይ ተጽዕኖ የሚፈጥረውን ትምህርት አቅርቧል። የእርሱ ዓላማ አመፅን ማቆም ብቻ ሳይሆን በመላው ዩኒቨርሲቲ የአመፅን ባህሪ ማሳየትም ነው። በሌሎች ዓለማት ያሉ ቅዱሳን ነዋሪዎች በምድር ላይ የሆኑ ያሉ ክስተቶችን እጅግ ጥልቅ በሆነ ፍላጎት እየተመለከቱ ናቸው። የእርሱ ታላቅ ዕቅድ ደረጃ በደረጃ ወደ ሙሉ ተፈጻሚነት እየገሰገሰ ሳለ እግዚአብሔር የመላው ዩኒቨርስ ርኅራኄና ማረጋገጫ ይዟል። በቃ ይህ ነው። እግዚአብሔር ምድሪቱን ለጥፋት አሳልፎ ሊሰጥ ሳይሆን ሁሉም ሰው የሚማርበትን ነገር ለማድረግ ፈልጎ ነው። ለሰው ድነት የክርስቶስ መሞት ሰማይን ለሰዎች ተደራሽ ማድረግ ብቻ ሳይሆን በመላው ዩኒቨርስ ፊት እግዚአብሔርና ልጁ በሰይጣን አመፅ ላይ የወሰዱት እርምጃ ትክክል መሆኑንም ለማረጋገጥ ነው። መላው ዓለም በመልካምና በክፉ መካከል የሚካሄዱ የታላቁ ተጋድሎ መዝጊያ ትዕይንቶችን ሊገለጽ በማይቻል ፍላጎት ወይም ደግሞ ትኩረት እየተመለከተ ነው። የመጨረሻው ሐሳብ ትንሹ ዓለማችን የዩኒቨርስ መማሪያ መጽሐፍ ነች። የዘመናት ምኞት የሚለው መጽሐፍ 693 እና 759 እንዲሁም 760 ገጾችን እንድናነብ ይጠራናል መጽሐፉና ክርስቶስ ከሰይጣን ጋር ለ4000 ዓመታት ያደረገውን ጦርነት በመጨረሻ መስቀል ላይ ስላገኘው ድል ስትናገር ሰማያዊ ዩኒቨርስ ተመለከተ። ሰማይ በሞላና ያልወደቁ ዓለማት ምስክሮች ነበሩ። እነሱ ሰሙ፣ ተመለከቱ። ሰማይ ተመለከተ። ለሰማይ ዩኒቨርስ ምንኛ አስገራሚ እይታ ነው የሚሉ ሐረጎችን በዚህ መጽሐፍ ላይ ስትጠቀም እንመለከታለን። እዚህ የተወደዳችሁ ወንድሞችና እህቶቼ እግዚአብሔር መረጃ ሊሰጥ ያህል ሳይሆን እንድንዘጋጅበት ስለፈለገ እነዚህን እጅግ በጣም ወርቃማ ሻርፕ የሆኑ ቃላቶችን ይናገራል። ለዚህ ምንድን ነው የኛ ድርሻ? ሌሎችንም እንዲዘጋጁ ራሳችንን እንድንዘጋጅ ራሳችንን ማሰልጠን ያስፈልገናል። ከማንኛውም እግዚአብሔር ከሚጸየፈው ነገር መለየትና መራቅ ያስፈልጋል። ምክንያቱም ዛሬ ብቻ ነው የኛ፣ ነገ የኛ ስለመሆኑ እርግጠኞች አይደለንም። እግዚአብሔር በሰጠን የምህረት ጊዜ ልናደርግ የሚገባንን በማድረግ በፊቱ መመላለስ እንድንችል ጌታ አምላክ የሰማነውን ቃል ለበረከትና ለሕይወት ያድርግልን። እግዚአብሔር ይባርካችሁ።